ተዋቀሱ፣ ተጋደሉ፣ የት ይሂዱ? ኤርፖርት ላይ ትልቅ ብጥብጥ፣ ትልቅ ቦቅስ ተፈጠረ። አብርሃም በለቀቀው ቪዲዮ ላይ ኤርፖርት ላይ ኤፍሬምና ሩታ የአብርሽ ፓስወርድ ወስደው ከዛ በኋላ ከሀገር አትወጣው ብለው ከልክለው እዛው ብጥብጥ ተነሳ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁልኝ? እንዴት ዋላችሁልኝ? የኔ ፍቅሮች፣ የኔ ጣፋጮች፣ የኔ ሁሉ ነገሮች ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መንካት እንዳትረሱ ብዬ በአክብሮትና በትህትና እጠይቃችኋለሁ የኔ ውዶችና የኔ ጣፋጮች። እና ደግሞ ዛሬ ትልቅ ብጥብጥ ተነስተዋል ኤርፖርት ላይ ለምን ብጥብጥ ተነሳ ብትሉኝ አብርሃም ከሀገር ሊወጣ ስል ሩታና ኤፍሬም ፓስፖርት ወስደው ደብቀውበት ስለሆነ ከሀገር መውጣት አትችልም። ለሁለት ቀን ለሶስት ቀን ያልከን ውሸት ነው። ማን ነው ደግሞ በሁለት ቀንና በሶስት ቀን ወደ ውጭ ወጥቶ በሁለተኛው ቀን የሚመለሰው? ምን ማለት ነው? ለምንድነው የዋሸህን? እና ደግሞ መሄድ የምትፈልግ ከሆነ ከነ ወንድሞችህ ጋር ከነ እህቶችህ ጋር ሄድ እንጂ ብቻ አትሄድም ብላ ሄርሜላን ከልክላዋለች። ቪዲዮ የት ነው የተለቀቀው ለምትሉኝ ሁላችሁም አብርሃም ግሮሰር ቤት ተለቋል። እዛው ብጥብጥ ሳያላችሁ አብርሃም አበደላችሁ። እውነትም የሚያሳድድ ነገር ነው። ለምን መጀመሪያ እውነት ሩታና ኤፍሬም ትኬት ሳይቆርጥ በፊት ኤርፖርት ሳይሄድ በፊት ፓስፖርቱ ማንሳት ወይም ደግሞ መስረቅ ይችሉ ነበረ ማለት ነው። እና ደግሞ ፓስወርዱ ከወሰዱ በኋላ ኤርፖርት ላይ አብርሃም መሄድ አይችልም። ፓስፖርት መንቀሳቀሻ እንደ መታወቂያ ስለሆነ ማለት ነው። እና ደግሞ ትልቅ ብጥብጡ የተፈጠረው እዛ ጋ ሄርሜላ አለች፣ እዛ ጋ ሩታ አለች። ሄርሜላን በጎን ብቻ አትሄድም ትላለች፣ ሩታን በጎን ብቻ አትሄድም፣ ኤፍሬምም እንደዛው። እና ደግሞ ከሀገር የሚወጣው በሁለት ቀን አይደለም። ለምንድነው የዋሸ? ስለዛ አትወጣም ብለው ፓስፖርት ወስደውበት እዛው አብርሃም ወንድሙን እንዴት እንዳነቀው ማለት ነው። እና እንዴት እንደተቆጣው ታላቅ ከሆናችሁ ትልቅ ዝርዝር ይደርስባችኋል። እና በጣም ነው በጣም ነበረ ብጥብጥ የተነሳው እዛ ላይ። እና ዩቲዩብ ላይ ገብታችሁ አብርሃም ግሮስ ላይ ያለላችሁ በራሱ ቤት የተለቀቀ ቪዲዮ ነው። እና ደግሞ ማየት የምትፈልጉ ከሆነ ሄዳችሁ ማየት ትችላላችሁ። የኔ ቅኖች፣ የኔ ፍቅሮች፣ የኔ ጣፋጮች፣ የኔ ውቦች፣ እናንተ ምን አለበት? እኔ የምለው ቪዲዮ ይታያል፣ ግን ለምንድን ነው ላይክ የማታደርጉት? ቆይ የሆነ እኔ ጥያቄ ሆኖብኛል እኮ የእናንተ ነገር ጥያቄ ሆኖብኛል። በቃ እኔ ልክሰሳችሁ፣ መክሰስ እችላለሁ አይደለ?